ሰላም እንዴት ናችሁ? በዛሬ ቪዲዮ አንደኛ ዊዝድሮ እንዴት እንደሚደረግና ዊዝድሮ ያደረኩትን ገንዘብ የማሳያችሁ ይሆናል። ብዙ የማታምኑ ሰዎች አላችሁ ኦንላይን ስራ ሲባል። ሁለተኛ ታስክ እንዴት እንደምትሰሩ አሳያችኋለሁ። ሪዋርዶችን እንዴት እንደምታገኙ አሳያችኋለሁ። ሶስተኛ ኤጀንሲ አሞላልና አሻራ እንዴት እንደምትሰጡ አሳያችኋለሁ። አራተኛ ኢንቪቴሽን አሳያችኋለሁ ማለት ነው። ኢንቪቴሽን ወይም ኢንቫይት ሰዎችን ለመጋበዝ ማድረግ እንዳለባችሁ፣ ሰዎችን ለመጋበዝ እንዴት እንደምታደርጉ አሳያችኋለሁ። አምስተኛው ደግሞ የሴትና የወንድ ታስኮችን እንዴት ተለያይተው እንደሚሰሩ የማሳያችሁ ይሆናል። በተለይ ጀማሪዎች ከዚህ በፊት ምንም አይነት የኦንላይን ስራ ሰርታችሁ የማታውቁ ይህን ቪዲዮ በደንብ አይታችሁ እዚሁ ላይ ባያችሁት መሰረት ብትጀምሩት ብዙ ነገር ማትረፍ ትችላላችሁ። በትርፍ ጊዜያችሁን ተጠቅማችሁ አሪፍ ብር መስራት ትችላላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሰብስክራይብ በማድረግ ጀምሩት። አሁን ዊዝድሮ ወዳደረኩት የማሳያችሁ ይሆናል። ተከታተሉ። እንግዲህ እዚህ ጋር እንደምታዩት $50 እዚህ ያከበብኩትን እያያችሁ ነው። የዲቴል መረጃው ይሄን ይመስላል። $50 ነው። ወደ ኢትዮጵያ ብር ተመንዝሮ የገባልኝን እዚህ ጋር ተመልከቱ። 7800 ብር ነው። ቴሌ ብር ነው የገባልኝ ማለት ነው። ወደ ቀጣዩ ስናልፍ ደግሞ እንደምታዩት ዲቴል መረጃ እዚህ ጋር ማልላችሁ $30.21 ነው እዚህ ጋር ያወጣሁት። በኢትዮጵያ ብር ተመንዝሮ የገባው እንደምታዩት 4742 ብር ከ97 ሳንቲም ነው። አክብቤዋለሁ። ዲቴል መረጃው እዚህ ጋር አለ። ወደ ቀጣዩም ስናልፍ ደግሞ እንደምታዩት $19.77 ነው። ከስር እንደምታዩት $22.82 ነው እንደምታዩት። እዚህ ላይ ደግሞ $14.48 ነው። እዚህ ወደ ታች ወረድ ስትሉ ደግሞ $17.17 ነው ያወጣሁት ማለት ነው። ይህን ስትደምሩት ትንሽ ብር አይባልም፣ በርከት ያለ ነው። ያው እንዲሁም እኔ በቋሚነት ወይም ቋሚ ስራ አድርጌ ስለማልሰራው ነው እንጂ ቋሚ ስራ ባደርገው ደግሞ ሞር እዚህ በላይ እንደሚሰራ እያያችሁት ነው ማለት ነው። ስለዚህ አከፋፈሉን በዚህ መንገድ ካየን አሁን ደግሞ ወደ አጀማመሩ የምናልፍ ይሆናል። አጀማመሩ ስናይ እንግዲህ እንደምታዩት እዚህ ጋር ከታች የምታዩቸው ኦፕሽኖች ሰሞኑን እንግዲህ ይህ ቪዲዮ ሲሰራ ማለት ነው ኢድ በዓል ስለነበረ በዛ ስለሰየሙት ነው። እንደምታዩቸው 5 አይኮኖች አሉ፣ መስጊድ ምናምን የሚመስሉ ነገሮች። ከመጀመሪያው ስናልፍ ሰዎችን እንደዚህ ላይቭ ላይ ተቀምጠው የምናይበት ቦታ ነው። ሁለተኛው ፓርቲ የሚሰራበት ወይም በቮይስ ብቻ የሚሰራበት ቦታ ነው። በቮይስ ስላችሁ ያው ወንዶች እዚህ ጋር ነው እየገቡ የሚሰሩት ማለት ነው። ሴት ከሆናችሁ ግን በላይቭ ከመጀመሪያው ላይ ሆናችሁ ነው የምትሰሩት ማለት ነው። ከመጀመሪያው ላይ ላይቭ ላይ እንደምታዩቸው ልክ እንደዚህ እንደ ሴቶች ላይቭ ተቀምጣችሁ የምትሰሩት ነው ማለት ነው። ሶስተኛው እንደ ቲክቶክ ወይም እንደ ሌሎች ፕላትፎርሞች ቪዲዮ እና ፎቶ የተለያዩ ነገሮችን ፖስት የምታደርጉበት ነው። አራተኛው ሚሴጅ እና የተለያዩ መልእክቶችን ከሲስተሙና ከጓደኞቻችሁ ሊሆን ይችላል የተላኩ መልእክቶችን ለማየት እና ለመመለስ ነው። አምስተኛው ፕሮፋይላችሁን ማኔጅ የምታደርጉበት የምታስተካክሉበት ቦታ ነው ማለት ነው። ስለዚህ አሁን አምስተኛው ላይ ነው ያለ ነው። እንደምታዩት ብዙ ገንዘቦችን እንዳወጣው ከመጀመሪያው አሳይቻችኋለሁ። ከዛ በኋላ እንግዲህ የቀረኝ እዚህ ጋር እንደምታዩት 41 ሺህ ነጥቦች ይችላል ወይም ደግሞ $4 ናቸው ያሉት። እነዚህም $10 ሲሞሉ አሁንም ይሄንም አውጥቼ መጠቀም ትችላለሁኝ። ይኸው እንደምታዩት አንዴ ክሊክ አደረኩት ነጥቡን፣ ከዛም ዊዝድሮ ሚል መጣልኝ 4.15 ይላል። 10 ሲሞላ ይሄን ዊዝድሮ ብለው በሴኮንዶች ውስጥ ነው የሚገባው ማለት ነው። ወዲያውኑ በባንክ በፈለግኩት ማስገባት እችላለሁ ማለት ነው። ስለዚህ ይሄን ይመስላል። ከመግቢያው ላይ እንደነገርኳችሁ እንግዲህ ያው ለአዲሶች ነው ይሄ ቪዲዮ የተሰራው ብያችኋለሁ። አዲሶች ሞር ብትጠቀሙበት በጣም አሪፍ ነው፣ ከዚህ በፊት ስለ ኦንላይን ስራ የማታውቁ ማለት ነው። ስለዚህ በመጀመሪያ ወደዚህ አፕ ወደ ይህን ቪዲዮ ስታዩ እንግዲህ ወይም ደግሞ አፑን ዳውንሎድ እንዳደረጋችሁ ከስር ባለው በሊንኩ አፑን ዳውንሎድ እንዳደረጋችሁ እንግዲህ የመጀመሪያው ምንድነው እዚህ ጋር እንደምታዩት ኤጀንሲ የሚል ነገር ይታያችኋል። ኤጀንሲ የሚለውን እዚህ ስክሮል ላይ ማስቀምጥላችሁን ወይም ደግሞ ኮመንት ላይ ማስቀምጥላችሁን ኤጀንት አይዲ ትሞላላችሁ ማለት ነው። እዚህ ቦታ ላይ መጣችሁ ልክ እንደዚህ ስትነኩት የኤጀንት መጻፊያ ቦታ ይመጣላችኋል። ይሄ ስለሞላሁት መጻፊያውን አላመጣልኝም፣ ከዚህ ቤት ሞልተሃል እያለኝ ነው። ከእናንተ ግን መጻፊያ ቦታውን ስለሚያመጣ እዛ ጋር ታስገቡና ሰብሚት ወይም ደግሞ ፕሊስ ኢንተር ኤጀንት አይዲ የሚለውን ሁለት የደብል ስትነኩትኝ እዛው ልክ እንደዚህ ተመዘገባችሁ ማለት ነው። ከዛ በኋላ እንግዲህ ወደ ቀጣዩ የምናልፈው ምንድነው ከስር እንደምታዩት እዚህ ጋር አውዝ የምትል ነገር አለች። ችን አውዝ የምትለውን አንዴ ክሊክ አድርጋችሁ እዚህ ጋር ደግሞ ብርሃን ያለበት ቦታ ሆናችሁ አሻራ መስጠት ነው። ይህን ካጠናቀቅን እንግዲህ ምን አለ ማለት ነው ወደ መጀመሪያው ላይ እንመለሳለን ማለት ነው። ላይቭ ላይ ሰዎችን ወደምናይበት ቦታ እንመለሳለን ማለት ነው። ሴቶችን ላስቀድምና ላይቭ እንዴት እንደምገቡ እዚህ ጋር እንዳላችሁ እቺ ላይቭ የምትል ሮዝ ከለር አለች። እሷን አንዴ ክሊክ ታደርጋላችሁ ማለት ነው። ካሜራውን ወደ እናንተ አዙራችሁ ለመስራት የሚመቻችሁ ቦታ ሆናችሁ ብርሃን ያለበት ቦታ ሆናችሁ ወደ ራሳችሁ ታደርጋላችሁ። አሻራ ሰጣችኋል፣ አይዲ ሞልታችኋል። አሁን ላይቭ ሰርቶ ክፍያው ማግኘት ብቻ ነው የሚቀራችሁ ማለት ነው። ስለዚህ ልክ እንደዚህ ካሜራ ልክ እንደዚህ ይመጣላችኋል። ከላይ ቼቲንግ የምትለውን አንዴ ክሊክ ታደርጋላችሁ። ሲንጊንግ ዳንሲንግ ምናምን የሚላለ ምንድነው ማስተራር የምትፈልጉት ይላል። ዝም ብላችሁ እናንተ ቼቲንግ ነው የምትሉት። ከመጀመሪያው በግራ በኩል የምታገኙት ደግሞ ቼንጅ የሚለውን ነክታችሁ ልክ እንደዚህ ማለት የላይቭ ከበር
ማስገባት አለባችሁ ማለት ነው። ላይቭ ከብር ታስገባላችሁ። ከዛ ከታች ጎ ላይቭ የሚለውን ስትነኩ ቀጥታ ወደ ላይቭ ገባችሁ ማለት ነው። ከዚህ ሰዓት ጀምሮ ደቂቃ መቁጠር ይጀምራል። 120 ደቂቃ ወይም 2 ሰዓት እንዳጠናቀቃችሁ 10 ሺህ ነጥቦችን ይዛችሁ ትወጣላችሁ ማለት ነው። የመጀመሪያውን 7 ቀን በደንብ እያደረጋችሁ 10 ሺህ የተቀበላችሁ ካጠናቀቃችሁት በአሪፍ ትሰራላችሁ ማለት ነው። ምናልባት እንግዲህ ከዊዝድሮ በተጨማሪም እውነት ለማይመስላችሁ እንደምታዩት በጣም ብዙ ሰዎች ነው ያሉት በላይቭም በፓርቲም፣ ወንዶቹ በፓርቲ ሴቶቹ ደግሞ በላይቭ ማለት ነው። ይህ ሁሉ በሚሊዮን የሚቆጠር ህዝብ ያለው ያው ለመስራት ነው እንግዲህ እዚህ ጋር ገንዘብ እያገኘ ነው ያለ። ይሄን ይመስላል ማለት ነው። ሴቶቹ ላይቭ ላይ ያላችሁ ደቂቃ ለማየት ያጠናቀቃችሁበትና የቀራችሁን ደቂቃ ከ120 ለማየት እዚህ ጋር የምታዩት ቀስ ያደረኩበት 4 ነጠብጣቦች ነገሮች ክብ አሉ። እሷን ነክታችሁ ከዛ ሪዋርድ የሚል ነገር አለ። ሪዋርድ የሚለውን አንዴ ስትነኩት ከ60 ምን ያክል ደቂቃ እንዳጠናቀቃችሁ ከ120 ምን ያክል ደቂቃ እንዳጠናቀቃችሁና ሪሲቭ የሚለውንም ነጥቦችን እዛ የምትቀበሉበትን ቦታ ያሳያችኋል። ከ60 ስታጠናቅቁ ሪሲቭ የሚለው ሲበራ እሱን አንዴ ክሊክ አድርጋችሁ ሪሲቭ ትላላችሁ ማለት ነው። የ120ውን የሁለቱን ሰዓት 5 ሺህ ሪሲቭ ካላችሁ በኋላ 10 ሺህ ነጥብ ይዛችሁ ትወጣላችሁ። ደግሞ በቀጣይኛው ቀን ልክ እንደዛ ያደርጋችሁ ትሰራላችሁ ማለት ነው። በቀጣይ የምናየው ደግሞ የወንዶችን ፓርቲ ላይ እንዴት እንደሚሰሩ ነው። እዚህ አፕ ላይ ወንዶች ወዲያውኑ ወደ ላይ መግባት አይችሉም። ፓርቲ ነው ሲሰሩ የሚቆዩ ሌቭል 5 እስከሚገቡ ድረስ። ሴቶች ግን መግባት ይችላሉ ማለት ነው። ጠቀም ያለ የሚያገኙትም ሴቶች ናቸው ላይቭ ስላለው የነሱ። ስለዚህ እዚህ ጋር እንደምታዩት ሁለተኛው አይከን ላይ ነን። ልክ እንደዚህ ሰዎች ይመጣሉ። አንዱን እንደዚህ ልክ እኔ እንደነካሁት ክሊክ ታደርጋላችሁ። ከዛ ቢጫ ወንበሩ የሴቶች መቀመጫ ነው። ጠቆር ጠቆር ያለው ደግሞ የወንዶች ነው። ወንድ ከሆናችሁ ጠቆር ጠቆር ካለው ላይ የምትቀመጡ፣ ሴቶች ደግሞ ከላይ በተጨማሪ የተወሰነ መጨመሪያ ነጥቦችን እዚሁ ላይ ፓርቲ ላይ ማግኘት ትችላላችሁ። ከዚህ ቢጫው በመቀመጥ እንደምታዩት እዚህ ጋር ተቀምጣችሁ ወንዶች ለ30 ደቂቃ ስትቀመጡ ከጥቁር ወንበር ላይ እንደተመዘገባችሁ የሚሰጣችሁ 1000 ኮይኖችን ነው የሚሰጣችሁ ማለት ነው። ለአንድ ሰዓት ስትቆዩ 1000 ኮይኖችን ሪሲቭ እያላችሁ ትሬጀር ቦክስ ከላይ የምትቆጥረውን በየ5 ደቂቃ ውስጥ ትመጣ ክሊክ በማድረግ ክሊክ እያደረጋችሁ በመቀበል ይሰጣችኋል ማለት ነው። ሴቶች ከሆናችሁ ግን 800 ነጥቦችን ይሰጣችኋል ማለት ነው። በድምሩ 10800 ነጥቦችን በላይቭ እና በአንድ ሰዓት ፓርቲ እና በ2 ሰዓት ላይ ይዛችሁ መውጣት ትችላላችሁ ማለት ነው። ስለዚህ የፓርቲ ይህን ይመስላል። ደቂቃው የፓርቲውም የላይቭ ላይ ያላችሁም ፓርቲ ላይ ያላችሁም የምታዩበት ቦታ ተመሳሳይ ነው። ይህን ይመስላል ማለት ነው። በመቀጠል እዚህ ጋር መጣችሁ ፕሮፋይላችሁን ለማስተካከል አንዳንድ ነገሮችን ቀሪ ሂሳብ ነጥቦቻችሁን ምናምን ለማየት እዚች ቀስ ያደረኩበት ጋር መታችሁ ነክታችሁ እያንዳንዱን ነገር ማስተካከል እና ማየት ትችላላችሁ። ዲቴል መረጃውን ማለት ነው። ስለዚህ ይህን ይመስላል። እንዲሁም ደግሞ ሚኒማይዝ አድርጋችሁ በውጭ ደቂቃ ለማየት ከፈልጋችሁ ይችን ሪዋርድ የምትለውን ቀስ ያደረኩባትን ነክታችሁ ምን ያክል ደቂቃ ላይ እንደሆናችሁ ማየት ትችላላችሁ። ይሄ ግን ሚኒማይዝ በምታደርጉበት ሰዓት ነው፣ በውጭ ለማየት ሚኒማይዝ አድርጋችሁ ማለት ነው። ስለዚህ አሁን በቀጣይ የምንሄደው ደግሞ ጓደኞቻችሁን ለመጋበዝ እና ወደዚህ ስራ እንዲቀላቀሉ ለማድረግ ነው። ኢንቫይት አርን የምትል ነገር አለች። ኢንቫይት የምትለውን አንዴ ነካው። ከዛ ኢንቫይት ነው የሚለው መጣ። ኢንቫይት ነው የሚለውን አንዴ ክሊክ አደርጋለሁኝ። ከዛ በኋላ እንደምታዩት ሸር የሚል ነገር ይመጣል። የመጀመሪያውን አይከን ሸር የሚለውን ነካውት ማለት ነው። ከዛ ከስር እንደምታዩት ኮፒ ሊንክ የምትላለች። ኮፒ ሊንክ ታደርጉና ለምትፈልጉት በቴሌግራም በዋትሳፕ ሊሆን ይችላል፣ በሌላ ሊሆን ይችላል፣ ፔስት ታደርጉለታላችሁ ማለት ነው። ፔስት ታደርጉለታላችሁ። ዳውንሎድ አድርጎ ልክ እናንተ እንደምትጠቀሙት ያ ሰው መጠቀም ይችላል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። በቀጣይ እንዲሰራላችሁ የምትፈልጉትን ምን ማወቅ እንደምትፈልጉ ኮመንት አድርጉ። አዳዲስ ሆናችሁ ከስር ባለው ሊንክ ዳውንሎድ አድርጋችሁ ጀምራችሁ አሰራሩ እዚህ ቪዲዮ ላይ ያልተገለጸ ነገር ኑሮ የጠፋባችሁ ነገር ካለ በውስጥ ማናገር ትችላላችሁ። በአይዲው ሰርች አድርጋችሁ ሀይ ብላችሁ ማናገር ትችላላችሁ። የቴሌግራም ቻናል ሊንክ አለላችሁ። እዛ ጋር መጣችሁ ጥያቄ ማቅረብ ትችላላችሁ።